ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከማዊ ቀሲስ ዮሐንስ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡር መምህራችን መምህር መስፍን ኃይሉ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል መምሪያ ኃላፊ፣ እንደ ሰማይ ሥርዓት መቅደሱን የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አገልጋዮች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? አከሞልተኒ አከሚን ዮነጌሰን ገለቴፈሙን አመለዋቁማ ኢሳ ከንተኤ አዱኛ ኢጀኬኛን ይላሉ ከነ በከ እንጅርራ ገረ ጅሩት ፊዴ ከን ኡሜ ጅራታ ፊ ጅራቺሳ ከንተኤ ዋቀዮ ጎፍታን ኬኛ እንደ ኬኛ ኑ ገርጋሬ እንደ ኬኛ ኑ ጀጀቤሴ ጉያ ከናን ዋን ኑ ገኤፍ መቃን አባ ኬኛ በራህን ገበረ በራቲ ከን ከበጀሜ ፊ ከን ኡልፋቴ ኑፍ ያተው ilma waaqayyo deesse haadha waaqayyo kan taate haadha keenyas kan taate gaafa guyyaa jimaataa aangoo haadhummaatiin gooftaa fi fayyisaa keenya Iyesuus Kiristoos irraa kan simanne dubree qulqulleettii maaramiin kadhannaanii fi eebbi ishee nu wajjiniin jira waan ta'eef maqaan haadha keenyaa baraa hanga bara baraatti kan kabajamee fi kan ulfaate nuuf yaa ta'u. akkuma kitaabni qulqulluun nu barsiisutti kabaja kan barbaachisuuf kabaja kennaa ulfina kan ta'uuf ulfina kennaa jedhamee waan barreeffameef ergamootaaf tolootaaf wareegamtootaa fi qulqulloota hundaaf waaqayyo gooftaan akkuma isaan kabajetti maqaa fi yaadannoon isaanii barahan gabara baraatti kan kabajamee fi kan ulfaate nuuf yaa ta'u. እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ተጽፎ የምናገኘው የእግዚአብሔር ቃል ነው። በዚህ ሰዓት ለአጭር ደቂቃ እግዚአብሔር አምላካችን ያስተምረናል። እግዚአብሔር አምላካችን ይመክረናል፣ ይገስጸናል። የእርሱን መለኮታዊ ቃል በእምነት የሰማ ይጠቀምበታል፣ በእምነት ያልሰማ ደግሞ አይጠቀምበትም። የእግዚአብሔርን ቃል መከታ አድርጎ ዓለምን ማሸነፍ የሚቻለው የእግዚአብሔርን ቃል ጋሻ አድርጎ ሰይጣንን ማባረር የሚቻለው አስቀድሞ ቃሉን በእምነት ስንሰማ ነው። ቅዱስ ጳውሎስ ሲናገር የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም በማለት እንደተናገረው ሁሉ ጊዜ የእግዚአብሔርን ቃል በእምነት የሰማ ያተርፍበታል፣ በእምነት የሰማ ይጠቀምበታል፣ በእምነት የሰማ እጅጉን የሕይወት ማትረፊያ ያገኛል። ነገር ግን ከዚያው በተቃራኒ ቃሉን በልማድ የሰማ ቃሉን በችላባይነት የሰማ ቃሉን ጊዜ ለማሳለፍ የሰማ የእግዚአብሔርን ቃል እንዲሁ ለስሜት ለስጋዊ ፍላጎት ብቻ የሰማ ሰው አይጠቀምም። እየሰማችሁ ነው አይደለ? ስለዚህ በመጠቀምና ባለመጠቀም መካከል ያለው እምነት ነው። በእምነት እንድንሰማ
መንፈስ ቅዱስ ሁላችንንም ይርዳን አሜን በሉ ሰገሌ ዋቀዮ ነምኒ አመንታዳን በረቴ ነምኒ አመንታዳን ደገፈቴ ቀልቢ ጅጅረቴ ጋቢ ገሌ ሞቱማ ዋቀዮ ዳሉን ይደንዳ አከሱመ ገሩ ነምኒ ሸኩማዳን ደገ ነምኒ ኦፍራ ባሳዳን ደገ ነምኒ ኦብሳ ፊ ተስገቢ መሌ ደገ ነምኒ አመንታ መሌ ደገ አኩመን ጀልቀበ ስንትሜ ኢቲን ፈየደሙ ሂንደንደው ከናፍ ሰበ ዋቀዮ ሰገሌ ዋቀዮ የሮ በረኑ አመንታዳን ዮ በረኔ ኢቲን ፈየደሙ ደንደኛ ዲነቲን እንጂፈቹ ደንደኛ አዱኛቲን እንጂፈቹ ደንደኛ ኡመረትሞ ሞቱማ ዋቀዮ ዳሉ ኒደንደኛ ከናፍ አመንታዳን በረኔ ቀልቢ ኬኛ ጅጅረኔ ሞቱማ ዋቀዮ አከዳሉ አፉሪ ቁልቁሉን ሁንደ ኬኛ ነው አገርጋሩ ዛሬ ጠዋት እንደተመለከትነው የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል ከሰማይ ከእግዚአብሔር ዘንድ ተልኮ እየበረረ መጥቶ እሳቱን አቀዝቅዞ ሶስቱን ከእሳት ያዳነበት ዕለት እንደነበረ ጠዋት ተመልክተናል የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ሁለት ጊዜ መጥቷል የመጀመሪያው ለካህኑ ለዘካርያስ ሊያበስር የመጣበት ሲሆን ሁለተኛው ደግሞ ካህኑ ዘካርያስን በተናገረው ለካህኑ ለዘካርያስ የምስራቹን ቃል ከሰበከ ከ6 ወራት በኋላ ወደ እመቤታችን ወደ ቅድስት ድንግል ማርያም እንደመጣ የሉቃስ ወንጌል ምዕራፍ 1 በስፋት ያሳየናል ከዚህ መካከል ወደ ካህኑ ወደ ዘካርያስ የመጣበትን ምክንያትና ከመጣ በኋላ የተናገረውን ቅዱስ ቃል ከህይወታችን ጋር እያዛመድን እንመለከተዋለን ወንጌሉ ሲጀምር ለከበረው ሰው ለቴዎፍሎስ የተጻፈ ደብዳቤ እንደሆነ መጽሐፉ ይናገራል ይህንን መልእክት የጻፈው ቅዱስ ሉቃስ ነው የተጻፈለት ሰው ደግሞ መጽሐፉ እንደሚናገር በጣም የተከበረ የተመረጠ የሚወደድ ቴዎፍሎስ የሚባል ሰው ነው ቅዱስ ሉቃስ ታሪክን ከመጀመሪያው ከመነሻው ጀምሮ ቴዎፍሎስ እርግጡን እንዲያውቅ ደግሞም ቅዱስ ሉቃስ ካለፈ በኋላ እኛ ክርስቲያኖች ሁላችንም የእግዚአብሔርን ቃል ከስር ከመሰረቱ ከመጀመሪያው እውነተኛ የሆነውን ጤናማ የሆነውን መለኮታዊ የሆነውን ቅዱስ ቃሉን እርግጡን እንድናውቅ መንፈስ ቅዱስ አስቀድሞ በሉቃስ አንደበት አደረና ይህንን ጻፈልን ለከበረው ለቴዎፍሎስ መልእክቱን እንደጻፈ ሉቃስ ከተናገረ በኋላ ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ አለ ማን የሚባል ዘካርያስ የሚባል አንድ ካህን ነበረ ባለቤቱ ደግሞ ኤልሳቤጥ ትባላለች ሁለቱም የጌታን ሕግጋትና ትእዛዛት እየጠበቁ በእግዚአብሔር ፊት ያለ ነቀፋ ጻድቃን ነበሩ ይላል በማን ፊት ተናገሩ በማን ፊት ይሄ በጣም ከባድ ነው ሁሉን በሚቆጣጠር በእግዚአብሔር ፊት ያለ ነቀፋ ሁሉን በሚያውቅ በእግዚአብሔር ፊት ያለ ነቀፋ ቅዱስ ጳውሎስ ዕብራውያን ምዕራፍ 4 ላይ ሲናገር እኛን በሚቆጣጠር በእርሱ ፊት ሁሉ ነገር የተገለጠ ነው እንጂ ከእግዚአብሔር የተሰወረ ከእግዚአብሔር የተደበቀ አንዳች ነገር የለም ፍጥረት በፊቱ የተራቆተ ነው ይላል
ስለዚህ ሁሉን በሚቆጣጠር ደግሞ ሁሉ ለተገለጠለት በእግዚአብሔር ፊት ጻድቅ ሆኖ መገኘትን የሚያክል ነገር የለም። ክርስቲያኖች እኔ በእናንተ ፊት ነጭ ለብሼ ጻድቅ ልመስል እችላለሁ። እናንተ በእኔ ፊት ነጭ ለብሳችሁ ጻድቅ ልትመስሉ ትችላላችሁ። እኔ ለእናንተ እናንተ ለእኔ መልካሞች ልንመስል እንችላለን። ሁሉን በሚቆጣጠረው ጨለማ በማይጋርደው ጣራ በማይከልለው ምንም ነገር በማይደብቀው በሰማይም በምድርም በሞላው ሁሉን በሚቆጣጠረው በእግዚአብሔር ፊት ሕጉን እየጠበቁ ትእዛዙን እየጠበቁ ደግሞም ያለ ነቀፋ መኖር እርሱ ነው ክርስትና። እንዲህ እንድንኖር እግዚአብሔር ሁላችንን ይርዳን። አሜን በሉ። አከነት ጅራቹ ለክርስቲያኑማን ፉልዱረ ዋቀዮት ቁልቁሉማዳን ፉልዱረ ዋቀዮት ቀጀሉማዳን ሉቢች ዘካርያሲፊ ሃቲ መናይሳ ኤልሳቤጥ ዋቀዮ ፉልዱረት ቁልቁሉማዳን ጅራቻ አከቱረን ሴራ ዋቀዮ አቦሚ ጎፍታ ኤገኒ ፉልዱረ ዋቀዮት መነ ዋቀዮ ከሰቲ ቀጀሉማዳን ቁልቁሉማዳን ጅራቻ አከቱረን ቁልቁልች ሉቃስ ኑፍ በሬሴራ አንሽን ፉልዱረት ነመ ቁልቁሉ ነመ ቀጀላ ፈካቹ እንደንዳ ፉልዱረ ዋቀዮት ይገሩ አናፍ ዋቀዮት ወልቤክ ከናፍ ነሞተ ፉልዱረት ነመ ጋሪ ፈካቹን ይደንዳም ነሞተ ፉልዱረት ነመ ቀጀላ ፈካቹን ይደንዳም ነሞተ ፉልዱረት ቁልቁሉ ፈካቹን ይደንዳም ገሩ ዋቀዮ ቢረት ታኡ መለ ፈካቹን እንደንዳም አመ ፈኬሲቱ ባየት ላላ አዱኛ ከነ ነምኒ ሁንዱን ፈኬስ ፉልዱረ ኬሰን ኬሰት ነመ ጋሪ ፈካታ ኢስን ቢራ እርገደሜ ቦደገሩ ኤኙማ ሳኒ ቤቱ የሮ ሐመኛ ሰው የሮ ሶባ ሰው የሮ ኦሎላ ሰው ከናፍ ነሞተ ፉልዱረት ኦሶን ተኢን ዋቀዮ ፉልዱረት ቁልቁሉ ተኡዳፍ ለጴ ኬሰን ቁልቁሌሳ ኬሰን ኢላላ ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ ካለ በኋላ ሕጉን ጠብቀዋል፣ ትእዛዙን ጠብቀዋል፣ ጻድቃን ናቸው ያውም በእግዚአብሔር ፊት። ነገር ግን ልጅ አልነበራቸውም ይላል። ምን አልነበራቸው? ልጅን የሚሰጥ ማን ነው? ልጅን የሚሰጥ ማን ነው? በገንዘብ ማግኘት አትችሉም፣ በስልጣናችሁ ማግኘት አትችሉም፣ በደምግባታችሁ ማግኘት አትችሉም። በዘመዶቻችሁ በአጋሮቻችሁ በብልጣ ብልጥነት የማታገኙት ውድ ስጦታ ልጅ ነው። ልጅን የሚሰጥ እግዚአብሔር ብቻ ነው። ልጅ አልነበራቸውም ይላል። ከዚያ ከዕለታት በአንድ ቀን ዘካርያስ ዕጣ ደረሰውና በተራ ነው የሚያገለግሉት በሰሞን የእርሱ ሰሞን በደረሰ ጊዜ ወደ ቤተ መቅደስ ወደ ቅድስተ ቅዱሳን ገብቶ ዕጣኑን እያጠነ መስዋዕት እያቀረበ ከመስዋዕቱ በቀኝ በኩል ከመሰዊያው በቀኝ በኩል ቅዱስ ገብርኤል እየበረረ ወደ ካህኑ ወደ ዘካርያስ መጣ ይላል። ወደ ሁላችንም መልአኩ ይምጣ። አሜን በሉ። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በምህረት በይቅርታ ከመጣ ታሪክ ይቀየራል፣ ነገር ይገለበጣል። ጨለማ የነበረው ብርሃን ይሆናል፣ የተጣመመው ይቃናል። ምክንያቱም እርሱ ተልኮ የሚመጣው ከእግዚአብሔር ዘንድ ነው። ደግሞም ስልጣን ያለው መልአክ ነው። ምን ያለው መልአክ ነው? ምን ያለው መልአክ ነው? አሁን በዚህ ዘመን የፍየል ስጋ የጠገቡ ጎረምሶች ብዙ የሚናገሩ ንግግር አለ። እኔ ገብርኤልን አዛለሁ ይላል ብድግ ብሎ፣ እኔ ሚካኤልን ልካለሁ ይላል። አሁን እኮ እልካለሁ ብሎ መፎከር አይደለም፣ ልኮ ማሳየት ነው ጉዳዩ። ግን አይቻልም። ሁላችንም በምንይዘው በመጽሐፍ ቅዱስ ላይ ራእይ ዮሐንስ ምዕራፍ 18 ቁጥር 1 ላይ ባለ ራእዩ ቅዱስ ዮሐንስ ከዛሬ 2000 ዓመት በፊት
ዛሬ የሚሆነውን ነገር በተመለከተ ጊዜ እንደዚህ አለ ታላቅ ስልጣን ያለው ምን አይነት ስልጣን ያለው ተናገሩ ምን አይነት ስልጣን ያለው ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየሁ ከመልአኩ ክብር የተነሳ ከመልአኩ ስልጣን የተነሳ ከመልአኩ ኃይል የተነሳ ምድር በራች ይላል ክብርና ምስጋና ለመልአኩ ይሁን ከፍ አድርጋችሁ አመስግኑት ከመልአኩ ክብር የተነሳ ምድር በራች ምን አይነት ስልጣን ካላችሁ ታላቅ ስልጣን ያለው አንጎ ጉዳ ከንቀቡ ከበጀ ጉዳ ከንቀቡ ኡልፊነ ጉዳ ከንቀቡ ኤርገማን ዋቀዮ ሰሚራ ገረለፋ ዱፌ ከበጀ ኤርገሚቻራ ከንከ አንጎ ኤርገሚቻራ ከንከ ኡልፊነ ኤርገሚቻራ ከንከ ለፍኒ ኢፋን ጉተምቴ ጀደ ሙለተ ዮሐንስ በቆና ኩደ ሰደት ለኮፍሰ ተቆረጥ ዱብሳ ከናፍ ኤርገሞኒ ዋቀዮ አንጎ ጉዳ ቀቡ ከነቤኩም በርባችዛ መጣ ቅዱስ ገብርኤል ዘካርያስን እንደዚህ ያለው ዘካርያስ ሆይ ጸሎት ተሰምቶልሃል ጸሎት ምን ብሎልሃል ተሰምቶልሃል እስኪ ንገሩ ጸሎት ምን ብሎልሃል ተሰምቶልሃል አሁን ከዚህ በላይ የሚያሳርፍ ቃል አለ ስንት ዘመን አለቀሳችሁ ስንት ዘመን ጠየቃችሁ ስንት ጊዜ ተስፋ ቆረጣችሁ ስንት ጊዜ አዘናችሁ ስንት ጊዜ ነው ከዚህ በኋላ የኔ ነገር አብቅቷል አይከናወንም ዋጋ የለኝም ህይወት ጨልሞብኛል ብለው በጣም ብዙ ሰዎች የመጨረሻውን ውሳኔ በአንዲት ነፍሳቸው ላይ ወስነዋል ግን በትዕግስት እንጠብቀው እንጂ ቢዘገይም የሚቀድመው የሌለው ጌታ እርሱ እግዚአብሔር ይመጣና ጸሎታችንን በግልጥ ይመልሰዋል በምን